ገንዘብ መስራት ለምትፈልጉ በሙሉ ለእናንተ ነው። ዛሬ ኢንተርናሽናል ቲክቶክ አካውንት እንዴት እንደምትከፍቱ ስቴፕ ባይ ስቴፕ አሳያለሁ። እስከ መጨረሻው ተከታተሉ። እንደምታውቁት ቲክቶክ አካውንት ክሬቲቪቲ ፕሮግራም ቤታ እኛ ሀገር አይሰራም። ዓለም ላይ 7 ሀገር ብቻ ነው የሚሰራው። ከነዛ ውስጥ ዩኤስኤ፣ ዩናይትድ ኪንግደም፣ ብራዚል፣ ፈረንሳይ፣ ጀርመን እና ጃፓን ናቸው። ከነዛ 7 ሀገራት ውስጥ ያለ ታክስ የሚሰራው 5 ሀገር ብቻ ናቸው። ሁለቱ ሀገራት ደግሞ ታክስ ይጠይቃሉ። እነሱም ዩኤስኤ። ምናልባት ቲክቶክ ሾፕ ለመስራት ለምትፈልጉ ልጆች ቲክቶክ ዩናይትድ ኪንግደም እና ዩኤስኤ መጠቀም ትችላላችሁ። ግን ታክስ ዩኤስ ላይ ስለሚጠይቅ ዩናይትድ ኪንግደም ብትጠቀሙ አሪፍ። ሰው ዛሬ በቪፒኤን እንዴት እንደምትከፍቱ ስቴፕ ባይ ስቴፕ አሳያለሁ። እስከ መጨረሻው ተከታተሉ። በመጀመሪያም አዲስ አካውንት ለመክፈት ግዴታ አዲስ ኢሜል መኖር አለ። ምክንያቱም ምንም ያልተሰራ ሂስትሪ ምናምን የሌለበት ንጹህ መሆን አለበት። ስለዚህ በዛ ኢሜል እንሰራለን። ምናልባት ኢሜል አከፋፈት የማታውቁት ካላችሁ በሌላ ቪዲዮ እንዲሰራላችሁ በኮሜንት ጽፋችሁ አሳውቁልኝ። ስለዚህ ዛሬ እኔ የሚሰራው ከ7 ሀገራት ውስጥ የብራዚል ነው። በብራዚል እንከፍታለን ዛሬ። እናንተ በፈለጋችሁት ሀገራት መክፈት ትችላላችሁ። እኔ በብራዚል ነው ዛሬ የምከፍተው፣ ምክንያቱም የተለያዩ አካውንቶች ስላሉ ዛሬ እኔ በብራዚል መሞከር ስለፈለኩት። እናንተ በፈረንሳይ በምናምን መሞከር ትችላላችሁ። ያው 5 ሀገራት ናቸው ከታክሲ ውጭ ያሉት። ሁለቱ ሀገራት ቅድም እንደነገርኩ ዩኤስኤ እና ዩናይትድ ኪንግደም። በጣም ይገርታ ቅድም ተሳስቼ ነበረ። 6 ሀገራት ናቸው ያለ ታክስ የሚሰሩት። አንድ ሀገር ብቻ ነው፣ እሱም ዩኤስኤ ነው። ስለዚህ 6 ሀገራት ውስጥ የፈለጋችሁን ሀገር መምረጥ ትችላላችሁ። እኔ ዛሬ ብራዚል ነው የምመርጠው። ስለዚህ አሁን ወደ ክሮም ሄደን ክሮም ላይ እንከፍታለን። ክሮም ላይ ሄደን መጀመሪያ ሰርች የምናደርገው ቪፒኤን ነው። ቪፒኤን የምንጠቀመው አርባን ቪፒኤን የሚባል ነው። በጣም ፍሪ እና በጣም ስቴብል ነው። ምናልባት ቪአይፒ መጠቀም የምትፈልጉ ካላችሁ ወይም ፕሪሚየም መጠቀም የምትፈልጉ ካላችሁ መግዛት ትችላላችሁ ሌሎችን። ግን እኔ አርባን ፍሪ ለመጠቀም የምትፈልጉ ሰዎች አርባን ነው የምፈቅረው። በጣም ስቴብል ነው፣ ምንም ችግር የለበትም። እስካሁን ምንም ችግር አላጋጠመኝም። ስለዚህ በራሳችሁ መጠቀም ትችላላችሁ። እኔ ዛሬ በአርባን ቪፒኤን እጠቀማለሁ። አርባን ብለን በክሮም ሰርች እናደርጋለን። ከዛ ወደ ታች ወርደን ክሮም ዌብ ስቶር ላይ አርባን ቪፒኤን ፕሮክስ ሚለውን እንጠቀማለን። ምክንያቱም ክሮም ኤክስቴንሽን ነው የምንጠቀመው፣ ቀጥታ ዳውንሎድ አናደርግም። ስለዚህ አድ ቱ ክሮም ሚለውን ነክተን ከዛ አድ ኤክስቴንሽን ነው የምንነካው። እዛ ኤክስቴንሽን እናደርጋለን። ከትንሽ ደቂቃ በኋላ ኤክስቴንሽን አድርጎ ጨርሰናልና ከዛ ኢንስታል እናደርጋለን። ትንሽ እንጠብቃለን። ያው ኔትወርክ ትንሽ እያስቸገረን ነው። ስለዚህ አሁን ያው ዳን ብለን ነክተን ኢንስታል እናደርጋለን። ያው ጨርሰናል። አሁን ኢንስታል አድርገን ጨርሰናል። ስለዚህ ቀጣይ ስራችን እዚች ጋር ጫፍ ላይ መተን ኤክስቴንሽን ምለው ጋር ነክተን ኦፕን እናደርጋለን። ከዛ ኢንስታሌሽን አድርጎ ሀገር ያስመርጠናል። ስለዚህ እዚች ጋር መተን አግሪ እናደርጋለን።
እዛ እኛ የምንፈልገው ዛሬ ብራዚል ስለሆነ እኔ በብራዚል ነው የምንከፍተው፣ እናንተ በፈልጋችሁ ትከፍታላችሁ። ስለዚህ እኔ ብራዚል ተጠቀማለሁ ማለት ነው። ፍሪ ስለዚህ አሁን ቀጣይ ስራችን ወደ ቲክቶክ ነው የምንሄደው። ቲክቶክ ያው በስልክ እንዳትከፍቱት፣ ምክንያቱም ሂስትሪ ስላለው ዞሮ ትራክ ማድረጋቸው ስለማይቀር በዌብሳይት በክሮም አርጋችሁ በዴስክቶፕ በዌብ ፒሲ ብትከፍቱት አሪፍ ነው። ስለዚህ ቲክቶክ ብለን ሰርች እናደርጋለን። ከዛ ክሊክ እናደርጋለን በመጀመሪያ ላይ መጣውን። ከዛ እንደምትመለከቱት ሎግን ምናምን ብሎ መጥቷል። ስለዚህ እኛ ዛሬ የምንጠቀመው ሳይናፍ ነው። ሳይናፍ ብለን ዩዝ ፎን ኦር ኢሜል ብለን እንነካለን። ጎግል ወይ ፌስቡክ እንዳትጠቀሙ። ስለዚህ ቀጥለን ደግሞ ያው ስልክ ቁጥር ስለሌለን በኢሜል ነው የምንጠቀመው። ኢሜል እንነካለን። ስለዚህ መጥቶልናል። ስለዚህ መጀመሪያ ላይ የተወለድንበት ወራችን ቀናችን እናስገባለን። በፈለጋችሁ ማስገባት ትችላላችሁ፣ ግን እድሜው ከ18 መብለጥ አለበት ግዴታ። ስለዚህ እኔ በራሴ በፈለኩት እንትን አድርጌያለሁ። ከዛ ኢሜል እናስገባለን። ፓስወርድ እስከ 8 እናስገባለን። የተለያዩ ቁጥሮችና ፊደልና ካራክተር ነው የምናስገባው። ከዛ ሴንድ ኮድ የምትለውን እነካለን። ኮዳችን በኢሜል እንዲላኩልን ከዛ እንጠብቃለን። ከዛ ሄደን ኢሜል ላይ ሰርች አድርገን ከኢሜላችን ፓስወርዳችን እንወስዳለን። ያው እንደምታዩት ተልኮናል። እንነካለን። ኮፒ እናደርጋለን። እንደሰን እንገባና እዚህ ጋር ኢንተር 6 ዲጂት የሚለው ጋር ፋስት እናደርጋለን። ከዛ ነክስት ብለን እንጨርሳለን። ያው ሳይን አፕ እያደረገ ነው፣ ግሪት እያደረገ ነው። እዛ ዩዘር ኔም እያለ ነው። ዩዘር ኔም ለአሁኑ ባታስገቡ አሪፍ ነው፣ ምክንያቱም አስባችሁ ተረጋግታችሁ የምትፈልጉትን ኒች ከመረጣችሁ በኋላ ብታስገቡ አሪፍ ነው። አለበለዚያ ዛሬ ካሞላችሁ ቀጣይ ወር ላይ እንትን ስለምታደርጉት ለአሁኑ ስኪፕ ታደርጋላችሁ። ከዛ ያው እንደምትመለከቱት ክሬት አካውንት አድርገናል፣ ኦልሬዲ ጨርሰናል። ስለዚህ ከ24 ሰዓት በኋላ መተን አካውንታችን እናያለን። እስከዛው ግን በተቻለ መጠን ቪዲዮ በማየት ወይ ኮሜንት ወይ ላይክ በመስጠት እንትን እናደርጋለን፣ እንጌጅ እናደርጋለን። ምክንያቱም ቲክቶክ ሮቦት እንዳይለን ሰው መሆናችን እንዲያረጋግጠን አልጎሪዝሙ። ስለዚህ ቢያንስ እንጌጅ እናደርጋለን፣ ኮሜንት በመስጠት ይሁን ቪዲዮ በማየት ይሁን ብቻ ዝም ብለን ለትንሽ እናያለን። ሌላ ነገር ፕሮፋይል ምናምን አንቀይርም።
ከ24 ሰዓት በኋላ ሁሉም ነገር እናስተካክላለን። ያው እንደምትመለከቱት ተከፍቶልናል። አዲስ አካውንት ማረጋገጥ ከፈለጋችሁ ያው እዚህ ጋር ሴቲንግ ላይ መታችሁ ሪጅኑን ማየት ትችላላችሁ። ያው እንደምትመለከቱት ብራዚል ላይ ነው ያለው። ስለዚህ የእናንተም እንደዚህ መክፈት ትችላላችሁ። የኔም በብራዚል ነው። ስለዚህ ከዚህ በኋላ የምጠቀመው በብራዚል ነው። ኦሬዲ ከፍተናል። ከዚህ በኋላ መጠቀም ነው ያው ግዴታ። ግን ከ24 ሰዓት በኋላ ብትጠቀሙ አሪፍ ነው። ከ24 ሰዓት በኋላ እስከዛው የምትፈልጉትን ኒች ትመርጣላችሁ። ለራሳችሁ አሪፍ የሆነው የምትችሉትን ደስ የሚለውን ለራሳችሁ መምረጥ ትችላላችሁ። ከዛ በኋላ አፕሎድ ማድረግ ነው በየቀኑ ያው እንጌጅ እስከምታርጉት ጥሩ አውዲየንስ እስከምታገኙ ፖስት ማድረግ ነው። ከዛ ውጪ ምንም የሚያስፈልግ ነገር የለም። ስልካችሁ ላይ መጠቀም የምትፈልጉት ግዴታ ሲም ማውጣት አለባችሁ። ሲም አውጥታችሁ በቪፒኤን ነው የምትጠቀሙት። በቪፒኤን ነው ኦፕን የምታደርጉት አካውንቱን። ከዛ ውጪ ምንም የሚያስቸግር ነገር የለም። የኢትዮጵያ ሲም ግዴታ መውጣት አለበት። ከዛ ክሬቲቪቲ ፕሮግራም ቤታ ጆይን ለማድረግ ግዴታ 10,000 ቪው እና 100,000 10,000 ፎሎወር እና 100,000 ቪው ነው የሚያስፈልገው። 100,000 ቪው በወር ሳይሆን በሞላ ጊዜ በየትኛው ጊዜ ሞመንትን አፍላይ ማድረግ ትችላላችሁ። ያው እዛው ክራይቴሪያ ላይ በወር ይላል፣ ግን እንደዛ አይደለም። አትጨነቁ፣ ምንም የሚያስጨንቅ ነገር የለም። እኔ ከዛ በላይ ራሱ ለአንድ ወር የተውኩት አካውንት ነበር። እንደገና እንትን አድርጌ ነው ጆይን ያደረኩት። ስለዚህ በአንድ ወር ምናምን ብላችሁ አትጨነቁ። በአንድ ወር ምናምን ክራይቴሪያ ዝም ብሎ የጻፉት ነገር ነው። ምንም አትጨነቁት። 10,000 ፎሎወር እና ግዴታ 100,000 ቪው ነው የሚያስፈልገው። ከዛ ውጪ ሌላ ምንም የሚያስፈልግ ነገር የለም። ቬሪፋይ ለማድረግ ግዴታ ፓስፖርት ያስፈልጋል። ምክንያቱም በዚህ ሰዓት ቲክቶክ የሚቀበለው የኢትዮጵያን ፓስፖርት ብቻ ነው። ሌላ ነገር ናሽናል አይዲ ምናምን አይቀበልም። ስለዚህ በሌላም ሰውም ይሁን በራሳችሁ ፓስፖርት ቬሪፋይ ማድረግ ትችላላችሁ። ዊዝድሮ ወይ ፔመንት ደግሞ ግዴታ ፓይፓል ወይ ባንክ ካርድ ማስተር ካርድ ምናምን ያስፈልጋል። ግዴታ ነው። ባንክ ካርድ የውጭ ሀገራት ባንክ ያስፈልጋል። ካልሆነ ፓይፓል ነው የሚያስፈልጋችሁ። ፓይፓል በኢትዮጵያ የሚሰራ ያለ ቪፒኤን የሚሰራ ፓይፓል አከፋፈት ማወቅ ከፈለጋችሁ ኮሜንት ላይ መጻፍ ትችላላችሁ። እሰራለሁ፣ ችግር የለውም። ኮሜንት ላይ ማሳወቅ ትችላላችሁ ያለ ቪፒኤን የሚሰራ። ከዛ ውጪ የኢትዮጵያ ማለት የውጭ ሀገራት ስልክ ምናምን የሚባለው ነገር እሱ ምንም ውሸት ነው። የሚያስፈልገው ፓይፓል አካውንት ወይ ባንክ አካውንት ብቻ ነው የሚያስፈልገው። ከዛ ውጪ ደግሞ ፓስፖርት ነው። በታክስ ያሉበት ሀገር ከከፈታችሁ ታክስ ያስፈልጋል፣ የታክስ ወረቀት መረጃም። አለበለዚያ ካልሆነ 6 ሀገራት ውስጥ እኔ በሰጣችሁ በ6 ሀገራት ውስጥ ከከፈታችሁ ደግሞ ምንም ታክስ አያስፈልግም። ኖ ብላችሁ ነው ጆይን የምታደርጉት። ምንም የሚያሳስብ ነገር የለም። ከዛ በተረፈ ያው አፕሎድ ቪዲዮ ከአንድ ቪዲዮ ኳሊቲ ቪዲዮ አፕሎድ ማድረግ ነው። ጆይን ካደረጋችሁ ደግሞ 1 ደቂቃና ከዛ በላይ ቪዲዮ አፕሎድ ማድረግ አለባችሁ። ምንም ሌላ ነገር የሚያስጨንቅ ነገር የለም። ለዛሬ የያዝነው ቪዲዮ እዚህ ጋር ይበቃል። የምትፈልጉት ጥያቄ ምናምን ካለ ኮሜንት ላይ ማሳወቅ ትችላላችሁ። ምንም ሁሉም ነገር እመልሳለሁ። ከዛ በስተረፈ ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ እንድትተባበሩ እላለሁ። አመሰግናለሁ።